ሰላም እንዴት ናችሁ? ዛሬ ደግሞ በጣም ቆንጆ የወደድኩትን ኤርፍራይ ነው ይዤላችሁ የመጣሁት። ከኔ ቤት በጣም አስፈላጊው ነገር ኤርፍራይ እና ኢንስታንት ፓት ነው። ሁለቱ ማለት ለኔ በጣም በቃ ኑሮዬን የሚያቀሉልኝ እቃዎች ናቸው። ዛሬ ደግሞ በጣም ደስ ያለኝ ብርጭቆ የሆነ ኤርፍራይ ስላገኘሁኝ በጣም ደስ ብሎኛል። ከዚህ በፊት ያው ብዙ ጊዜ ነንስቲክ የሆኑ ነገሮች በሙሉ ሲፋፋቁ ወይም ደግሞ ሙቀት ሲበዛባቸው ካንሰር እንደሚያመጣ ብዙ ጊዜ ይነገራል እና ሁሌ ስጠቀም እውነቱን ለመናገር በጣም ቅር እያለ የነበረ የምጠቀመው። ዛሬ ደግሞ በጣም ቆንጆ ተሻሽሎ የመጣውን ኤርፍራይ ስላገኘው በጣም ደስ ብሎኛል። ኤርፍራይ ሰዓትን ይቆጥባል፣ ዘይትን ይቆጥባል፣ ሽታን ይቀንሳል። ምክንያቱም ቁማችሁ መጠባበስ በጣም ቤታችሁ እንዲሸት እና ደግሞ ለጤናም ዘይቱን ቢሆን ይህን ያህል የበዛ ዘይት ስትጠቀሙ ጥሩም አይደለም እና እንደዚህ ስፕራይ አድርጋችሁ በ12 ደቂቃ ባልሞላ ደቂቃ ውስጥ ቆንጆ አሳ፣ ቆንጆ የምትፈልጉትን ስጋ፣ ቋንጣም ከፈለጋችሁ በዚህ ጠበስ አድርጋችሁ መስራትም ትችላላችሁ። ይህን ደግሞ በጣም ቆንጆ ሆኖ ያገኘሁት እንደምታዩት የምታበስሉትን ነገር በደንብ እየተመለከታችሁ በፊትም በኋላ እንደዚህ እየተመለከታችሁ ነው የምታበስሉት እና ደግሞ ብዙ የማብሰያ ዘዴዎች አሉ። ትወዱታላችሁ እና እኔ በጣም ወድጀዋለሁ። እስኪ ዛሬ ደግሞ ጥብስ ልሞክርበት ብዬ ጥብስ ሞክሬበት በጣም ቆንጆ የሆነ ጥብስ ነው የሰራልኝ። እዚህ ጋር የሚገርመው ነገር እዚህ በፊት የነበረኝ ኤርፍራይ ነበረኝና እሱ ብዙ እንደዚህ አማራጭ አልነበረውም። ይሄ ደግሞ ስቴክ ምናምን ብዙ ነገሮችን መስራት ስለምችሉ ስቴክ በሚለው ጥብሴን ሰርቼው ውስጡ ልስልስ ያለ ግን ከላይ ደግሞ ጥብስ ያለ ቆንጆ የሆነ ጥብስ ነው የሰራልኝ እና አንዳንዴ እንደዚህ ድክም ሲላችሁ ማብሰል ወይም ደግሞ አንዳንዴ እንደዚህ ቤታችሁን ላለማሽተት ስትሞክሩ እንደዚህ ቀመማችሁ ትንሽ ደቂቃ ማርኔት አድርጋችሁት እንደዚህ ጥብስ ብትሰጡት በጣም ቆንጆ ጥብስም ይወጣዋል እና ብዙ ነገሮችን መስራት ትችላላችሁ። እንደኔ ከወደዳችሁት ከስር ኦሬንጅ ካርት አለ፣ እሱን በመጫን መግዛት ትችላላችሁ። አመሰግናለሁ።